ከጭርተራ ምርጥ ጫማ አለ ተብሎ ከሄድን በኋላ እዛ አላገኘነውም። የምንፈልገውን አይነት አላገኘንም ማለት ነው። ስለዚህ ወደ አንዋር መስጊድ በስተጀርባ እየሄድን ነው። እዛ ምርጥ ጫማ አለ ሲባል ሰምተናል። እስኪ እዛ እንሂድና ያለውን ቫይብ አብረን እናያለን። ጭርተላ ስራ አጣን ወደ አንዋር መስጊድ በስተጀርባ ደግሞ ምርጥ እቃዎች ምርጥ ጫማዎች አለ ሲባል ሰምተናል። ያው ኢትዮጵያ ውስጥ እንደምታውቁት ነው ሰከንድ ነው ያሉት። ሰከንድ ጫማ ሆኖ ራሱ ምርጥ የምታገኙ በየቦታው አታገኙም። አንዳንድ ቦታ ነው የምታገኙት። እስኪ በስተጀርባው እንገባና እስኪ እናያለን። ካገኘን ነው፣ ካላገኘን ያው እስኪ በነገራችን ላይ መርካቶ ከላይ ቆማችሁ ስታዩት ማለት ነው በጣም ትርምስምስ ያለ ቦታ ነው። በጣም ትርምስምስ ያለ አልኳችሁ። በጣም በቃ ወከባ የሚበዛበት ቦታ ስላችሁ በጣም ብዙ ሰው የሚበዛበት በቃ በጣም በቃ እዩት፣ እስኪ እዩት በፈጣሪ ስም። ይሄ ሁሉ አሁን አስቡት በቃ እንግዲህ ይሄ ሁሉ ሰው። ለማንኛውም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ያው ለኔ ይጠቅመኛል ማለት ነው። ስለሚጠቅመኝ ያው ሰብስክራይብ ላይክ እያደረጋችሁ ያው የተመቻችሁን ደግሞ ኮሜንት አስተያየት ደግሞ ብትሰጡ ጥሩ ነው። እዚህ ቦታ ላይ አሁን ከያዟችሁ አይለቋችሁም ማለት ነው። መጋረጃ ካልገዛችሁ ነው የምትባሉት። ፍላጎት ሳይኖራችሁ ራሱ ከያዟችሁ በቃ አይለቋችሁም። በስንት መከራ ነው የምትፋቷቸው እዚህ ቦታ ላይ ማለት ነው። እኛን ራሱ የሆነ ሰውዬ ይዞን ያው መጋረጃ ካልገዛችሁ እያለ ነበረ። እንደምታዩት ይሄ ሰውዬ ማለት ነው በግድ ነው የተፋታ ነው። በስተመጨረሻ ደርሰናል። እስኪ ምን እንደሚመስል አብረን ተጠግተን እናየዋለን። እስኪ ገባ ብለን ጫማዎች እናያቸዋለን። ያው እንደምታዩቸው ነው ጫማዎች። ያው እኛ የምንፈልገውን አይነት ፈለግ አደረግን። እዚህ ጋር አግኝተናል። ከዛ ተስማምተን እየተከራከርን ነበር። ተስማምተን ገዝተናል። ያው የምንፈልገውን አይነት ጫማ አግኝተናል። ስለዚህ እዚህ ጋር ገዝተን እየወጣን ነው ማለት ነው። ያው የምትፈልጉ አይነት ጫማ ከፈለጋችሁ እዛ ታገኛላችሁ ማለት ነው። ያው ሰከንድ ነው። ያው ኢትዮጵያ ውስጥ እንደምታውቁት ሰከንድ ጫማ ነው ያለው።